የብልጽግና መንግስት የተሳሳተ መረጃን በማሰራጨት ህዝብን እያሳሳተ እንደሆነ ተረጋገጠ። አያንቱ ግርማ ከውስጥ የብልጽግና መንግስት አካላት የደረሰንን መረጃ እንደሚከተለው ወደ እናንተ ታደርሳለች። የብልጽግና መንግስት የተሳሳተ መረጃ በማሰራጨት ህዝብን እያሳሳተ እንደሆነ ተረጋገጠ። ሀገሪቱ የእርስ በእርስ ጦርነት እየተናወጠች ባለችበት በዚህ ወቅት ጦርነቱን በተመለከተ የብልጽግና መንግስት የተሳሳቱ መረጃዎችን እያሰራጩ ለመንግስት መዋቅርና ለራሱ የሚዲያ አካላት አቅጣጫ አስቀምጦ እየሰራ ያለ መሆኑ ታውቋል። በዚሁ መሰረት በትግራይ ክልል የስልክና የመረጃ አገልግሎት የተዘጋባቸውን ከተሞች ስም በመጥቀስ የብልጽግና ጦር ድል እንዳደረገባቸው ተደርጎ መዘገቡ ውሸት መሆኑን ከብልጽግና መንግስት ውስጣዊ ምንጭ ያገኘነው መረጃ ያመላክታል። ሰሞኑን የብልጽግና ጦር በትግራይ ከተሞች ኮረን፣ አምባልጌ፣ ማጮና ላሊበላን ወረረ ተብሎ በመንግስት ቅጥረኞች የሚሰራጨው ወሬ ሐሰተኛ መሆኑንና ሆነ ተብሎ ከበላይ የመንግስት አካላት የተለቀቀ መረጃ መሆኑን ኦኤምኤን አረጋግጧል። የሐሰት መረጃ የማሰራጨቱ ዓላማ ድንጋጤ ውስጥ የገቡ የመንግስት አካላትን ለማንቃትና ህዝብን በይበልጥ ለማደናገር የተቀናበረ ነው ይላል የመረጃ ምንጫችን። በተጨማሪም ከሰሞኑ የብልጽግና መንግስት ድል ተደርጎ በሚዲያዎች ሲሰራጩ የነበሩት የሐሰት ፎቶዎች ሴራውን ለማጋለጥ እንደ ምሳሌ መጥቀስ ይቻላል ነው ያሉት የመረጃ ምንጮቻችን።